ክብር ለኢየሱስ ይሁን። ዛሬ ጁላይ 9 ነው። ጁላይ 10 ላይ ነገ ስለሚሆነው የዓለም ዋንጫ ጨዋታ ስፔን እና ቤልጂየም በሚጫወቱ ጨዋታ ላይ ያየሁትን ልናገር መጥቻለሁኝ። ስፔን እና ቤልጂየም በሚጫወቱ ጨዋታ ላይ ስፔን ሲያሸንፍ አይቻለሁ። ቪክቶሪ ፎር ስፔን። ይህንን ቪዲዮ የምትመለከቱ ቅዱሳን ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። የናዝሬቱ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁት ለእናንተ ጉድ ኒውስ አለኝ። ጌታ ኢየሱስ ይወዳችኋል። ኢየሱስ ሕይወትም እውነትም መንገድም እርሱና እሱ ብቻ ነው። ከሱ ሌላ የሚያድኗችሁ የሚያስመልጧችሁ ሕይወትን የሚሰጧችሁ ማንም የለም። የተኛውም ሃይማኖት የተኛውም የምትመልኩት ጣዖት ለእናንተ ሕይወትን መስጠትን አይችልም። እናንተን ማዳንን አይችልም። እናንተን ማስመለጥን አይችልም። ለዛ ነው ኮሮና ታይም ላይ ዩሮፕ ሀገራት ላይ ፈረንሳይ እና ኢቨን ብራዚል ላይ እና ጀርመኒ ብዙ ቢሊዮን ዶላሮችን አወጣው መንገድ ላይ ሲጥሉ ሲያቃጥሉ አይታችሁታልና አይተናል። ምክንያቱም ማዳንን አይችልም፣ እኛን ማስመለጥን አይችልም እያሉ ለካ የሚያድነን ኢየሱስ ነው። አሁን እሱን ነው የምንፈልገው። አለን ብለን የተመከነው የትኛውም ነገር እኛን ማዳንን ማስመለጥን አልቻለምና ማምለክን አንችልም ብለው ሲያደርጉ አይታችሁታል፣ አይተንበታል። ሌላ ደግሞ ህንድ ላይ ህንድ ማለት ብዙ የጣዖት አማልክቶችን ጣዖትን ሰዎች የሚያመልኩበት ሀገር ነው። በጣም ብዙ አማልክት ነው እዛ ሀገር ላይ ያለውና የሚያመልኩት በታሪክ ምናምን ታውቁታላችሁና እነዚያ ሰዎች በተመሳሳዩ በኮሮና ሰዓት ላይ ጣዖቶቻቸውን አወጣው ያቃጥሉ ነበር፣ ይጥሉ ነበር። እኛን ሊያድነን አልቻለም እያሉ ያ ማለት የተረዱት ነገር አለ። ለዛ ነው አሁን እንዲያ ላይ ሰዎች ጌታን ሲቀበሉ ሲያመልኩ እና ቸርቾችን እናያለን። እና ሁላችሁም ጌታን ያልተቀበላችሁት ይህንን ቪዲዮን የምታዩት ጌታ ኢየሱስ ይወዳችኋል። ኢየሱስን የግል አዳኝ አድርጋችሁ የሕይወታችሁ ጌታ አድርጋችሁ ሾሙት፣ ተቀበሉት። በልብ አምናችሁ በአፋችሁ ብትመሰክሩት ትድኑታላችሁ ብሎ እንደሚለው መጽሐፍ ለመዳን እናንተ ምንም የምትከፍሉበት ዋጋ የለም። ኢየሱስ በመስቀል ላይ በሞቱ ከፍሎላችኋል የእናንተን ዕዳ፣ የእናንተን ዋጋ። እናንተ ማድረግ ያለባችሁት ከእናንተ የሚጠበቀው በልባችሁ ማመን ነው፣ በአፋችሁ መመስከር ነው። አንተ ጌታዬ ነህ፣ አምላኬ ነህ፣ ካንተ ሌላ የሚያመልከው አምላክ የለኝም፣ ካንተ ሌላ አባት የለኝም፣ ከዚህ በኋላ ያንተ ነኝ ብላችሁ መመስከርና መቀበል እና ወዳችኋለሁ ሁላችሁንም። ነብይ ጸልይልኝ ጌታን መቀበል እንፈልጋለሁ ብላችሁ የምትሉ ሰዎች ካላችሁ ዋትስአፕ ስልኬን ከስራ አስቀምጣለሁ። እጅግ ወዳችኋለሁ። ሻሎም